በተደጋጋሚ የሚሰጥ አስተያየትና የምትልክልኝ ጽሁፍ ነው። በእኔ አልፌው ነበረ። እንደዚህ አይነት ነገር በብዙዎች ቤት ስላለ በብዙዎች ቤት ስላለፍ ነው እየኖር ነው ስለሆነ ይህ ነገር ምን ተብሎ ነው የሚጋለጠው? ግዴታ እኔ አንቺ ቤት ለመንጣት ሰው መጥፋት አለበት ወይ ወይንም ሰው መሞት አለበት ወይ ነው ያለችው እህታችን። እስኪ እናንተ በኮሜንት እንዲሁም ደግሞ በአስተያየታችሁ እናንተ ብትሆኑ ይህ ነገር ምን ታደርጋላችሁ የሚለውን እስኪ አስተያየት ላይ ያስቀምጡላት እና ትየው ማለት ነው መፍትሄ ታገኘች። እንደኔ ግን ቤተሰብ ስትሆኑ በቤተሰብ ውስጥ የሚያልፉ ነገሮች ሁሉ እኔ ማድረግ ስላለብኝ ነው መሆን ስላለብኝ እኔ ለነሱ ማድረግ ስላለብኝ ነው የማደርገው ብላችሁ ካልሆነ ድረስ ይሄን ህይወት ማንም ሳይኖረው ያለፈ ሰው የለም። አረብ ዓለም ሆኖ ማለት ነው። ማንም ሰው ደግሞ እያደረገም ነው። ይሄም ችግር ደግሞ ተመልሶ እየመጣ ነው። መጠላት፣ መገፋት፣ መዋረድ፣ መሰደብ፣ መገለል ይህ ነገር በአረቡ ዓለም የሚኖር ሴት ማንኛውም ሴት ይሄ ደርሶበታል። ምንም ጥርጥርም ድርድርም የለውም። የሷ ግን በጣም በርከትና በዛ ያለ በደልና ስቆቃ ቢሆንባት ከቤተሰብ አንስቶ እስከ ወንድም ከወንድም አንስቶ እህት፣ እናት፣ አባት ሁላቸውም አንድ አይነት መሆናቸው ነው። የመጀመሪያው በመስጠት የተመሰረተ ፍቅርም ሆነ ውዴታ፣ ቤተሰባዊነት፣ ግንኙነት ያለቀ ጊዜ መለያየታችን አይቀርም። ይሄ ምንም ጥርጥር የለውም። በየትኛውም ቦታ ይሁን በየትኛው ማለት ነው። ወንድምን በሉት እህትን በሉት ባልን በሉት ፍቅረኛም በሉት በመስጠት ተሆነ የነሱን ውዴታና ፍቅር እያዳበርንና እኛ ጋር እንዲቆዩ ያደረግናቸው እኛ ጋር መልካም ነገር እንዲሰጡን መልካም ነገር እንዲያደርጉልን መልካም ንግግር እንዲነጋገሩን ስልክ ደውለን እንዲያነሱልን እንዲደወልልን ያደረግነው በመስጠት የተመሰረተ ከሆነ ያለቀ ለታ አያውቁንም አናቃቸውም ማለት ነው። በተለይ እነሱ አያውቁንም። እኛ ግን ለነሱ ብዙ መስፈርት አሟልተናል፣ ብዙ ነገር ሄደናል፣ ብዙ ደረጃ ወጥተናል፣ ብዙ ቁልቁለት ወርደናል ማለት ነው። ስለዚህ እኔ የሚመስለኝ ይች ልጅ ለረጅም ዓመታት ለቤተሰብ ገንዘብ ስትሰጥ ኑራለች። በኋላ ላይ ትዳር ስትመሰርት ሁሉም ነው ፊቱን ያዞረው ማለት ነው። ለምን የሰው ልጅ ፍላጎት መቼም ሞልቶ አያውቅም። ያ ፍላጎታቸው ሲቀንስባቸው ትዳሯንም እሷንም ሁሉ ነገሩን ነው ያሳጧት ማለት ነው። የሆነች ቤት ነገርም ሰርተውላት ነበር፣ እሱንም ነው ያሳጧት። ስለዚህ ቤተሰብ ያላከበራችሁ፣ ቤተሰብ ያልወደዳችሁ፣ ቤተሰብ ከጎናችሁ ያልሆነ ደግሞ ሌላ የሴትዮ ልጅ ደግሞ ከጎን ይሆናል ማለት ተዝብት ነው በዚህን ዘመን ማለት ነው። ያው ጠንካራ ሰው ያልሆነ ካልሆነ ነፍስያውን ያሸነፈ ካልሆነ አይዞሽ በቃ ይሆናል እኔም ብለሽ እነሱ ታገለሉሽ እኔ ላንቻለሁሽ የሚል ከስንት አንድ ነው። እኔ አላቅም። ግን ይህ ነገር አንቺ ያደረግሽው ነገር እኔ በራሴ እይታ ነው። በሌሎች እንግዲህ እኔ እናንተን ደግሞ ሰማለሁ እንጂ በራሴ እይታና በራሴ ሁኔታ እኔ በዛ ቦታ በሆነ የምለው ነገር ምንድነው እኔ ያደረኩት ለቤተሰቦች የሚሆን ለወንድሞቼ ለታናናሾች ያደረኩት እኔ ለነሱ ማድረግ ስላለብኝ እነሱ ያን ነገር ማግኘት ስላለባቸው ብዬ ውስጤና ነፍሴ አምኖ ስላደረኩት ድረስ እነሱ ባደረጉት ነገር ልጸጸት አልችልም ማለት ነው። አልችልም ማለት አልችልም፣ ይከፋል። በደንብ ነው የሚከፋው። ዝጋ እድሜን፣ ማንነትን፣ ራስን ሁሉ ነገር እናሳልፎ ነው የሚሰጠው አረብ ሀገር። ግን ደግሞ ካደረጉት እነሱ ተገፉን፣ እነሱ ታላሰቡልን ምንም ማድረግ አንችልም። ራስን ማጥፋቱ እነሱን ለግድያ ማሰቡ እነሱን ሌላ ነገር ማሰቡ ወይንም ደግሞ ሶሻል ሚዲያ ላይ ወጥቶ ስማቸውን በዝርዝር አውጥቶ እሷን በቃ እኔ ቃል የነገረችኝ መልሼ ለመናገር እፈራለሁ። ስሟ ራሱ ባይጠቀስ ራሱ ማለት ነው። የሶሻል ሚዲያ ዘመን ነው፣ በጣም ከባድ ነው። ዛሬ ላይ በንዴት የምናወጣቸው ነገሮች ነገ ዋጋ ስለሚያስከፍሉ ማለት ነው። እህቴ በገንዘብሽም ይሁን በልፋትሽ ሁሉ ከፈጣሪ አገኘው አላህ ይገድፍሽ ነው የምለው። ይገድፈን ሁላችንንም በዚህ ህይወት ያላለፈች ሴት ስለሌለሽ ማለት ነው። እስቲ አስተያየታችሁን ኮሜንት ላይ አስቀምጡ።